ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ወይኔ ያለው አልሐምዱሊላህ። ዛሬ ልብስ ስቶክስ ያጋጠመኝ ነገር ላካፍላችሁ። እሱም ምን መሰላችሁ? አጋጣሚ የልጁን ልብስ እየተወከስኩ ነበር ቶም ማለት ነው። ከዛ የሱን ልብስ እየተወከስኩ ሳለ ሴትዮ አልነበረችም፣ ከቤት አልነበረችም፣ ወጣ ብላ ነበር። እኔ የምተኩስበት ጣውላ ቦታ እንትን ልክ ከውጭ ሲገባ ካለው በር ፊት ለፊት ነው ይታያል። ከዛ ፈገግ ስል እየተወከስኩኝ ሳለ በእጄ ስልክ የለም፣ ስራ እየሰራሁኝ ነው። ፈገግ ስል አስተዋለች፣ መጣች። ቀጥላ መጣች እና እኔ ዞር ስል የማን ልብስ እየተወከስኩ እንደሆነ መታ አየች። እኔ የገረመኝ ያሰበችው ነገር ነው የገረመኝ ማለት ነው። በቃ እነሱ ከሚዲያው ከተለያየ ቦታ የሚሰሙት ነገር አሁን አንዷ ማለት ነው እዚህ ስትመጣ የሆነ ወይ ልጁ ወደድኩት ወይ ሰውየው እንደዚህ ያልኩት በቃ ምናምን የሚለው ነገር እነሱ ምን ያደርጋሉ? ሪል ስቴት አድርገው ትራንስሌት አድርገው ይሰሙታል ያንን ነገር። ከዛ ያን ነገር ሲሰሙ እኛ ዝም ብለን እየሰራን ላለ ሰዎች ምን ይሆናል? ተጽዕኖ ይሆናል። እኔስ ቤት እንደዚህ አይነት ነገር እንደማያጋጥም በምን እርግጠኛ ነኝ? አይነት ነገር እንደዛ ነው የሚሰማቸው ሰው። በቃ እንትን ሀታ አልጋቸውን የሴትዮን አልጋ ሳነጥፍ ፊቴ ላይ ምን ሪያክሽን እንደሚፈጠር ሴት ልጅቱ ትመለከተኛለች። በጣም በተደጋጋሚ የተከታተሉ ፊቴን የሰውየውን ቦታ በተለይ ሳነጥፍ ታያኛል ፊቴን ምን ማይ ጋድ እኔ ወላሂ እኔ በግሌ እነሱ አልፈርድባቸውም ከሚሰሙት አንፃር ነው። አሁን ታገባለች አንዳንዲት እንትን ኢትዮጵያ የራሷ ላይፍ የሌላት ወይንም ደግሞ በራሷ ተስፋ የቆረጠች በቃ የኢትዮጵያ ወንድ ባል የማትፈልግ የማትወድ የአረብ ብዙ ሰራተኞች አረብ አግብተው እየኖሩ አሉ። ይሄ ነገር ተጽዕኖ አሳድሮባቸው ይፈራሉ። ስለሚፈሩ ኤቭሪቲንግ በየትኛውም ነገር እኛን ይከታተላሉ። በቃ እኔም በተለይ ማለት ነው እኔ ሲጀምር በባህሪ እኔ እንደኔ በግሌ ባል ጠፍቶ በአለም ላይ እነሱ ብቻ ነው ያሉት ቢባል ወላሂ እኔ እነሱን ላገባውም ልወድም ላፈቅርም አልችልም ሲጀመር ማለት ነው። እኔ ቦታዬን አልረሳውም። እኔ እዚህ ቤት ሸቃላ ብቻ ነኝ። ከዛ ውጪ ምንም አይነት ነገር አላስብም። ኢቭን ቢያስቡ እንኳን ሰውየው ልጁን ቢያስብ እንኳን እኔ የራሴ ህይወት ቢኖረኝ ባይኖር በቃ ቢያስቡ እንኳን እኔ እንደዚህ አይነት ነገር እንትን የሚል ሰው አይደለሁም፣ የማስብ ሰው አይደለሁም። እና መጣችና ለምንድን ነው የምትስቀው? ጥያቄ ፈጥሮባታል። ልታወራኝ አንድ ሁለት ብላለች። እንደዚህ ከምትጨነቅ አውርታኝ ምን አለ አውቃ በተገላገለች እኔ አልኩኝ ማለት ነው። ከዛ የሆነ ጊዜ ደግሞ ልጅቱ እንደዚህ ጠየቀችኝ። እንዴ ምን ሆነሻል? ብቻሽን እኮ እየሳቅሽ ነው ያገኘሁሽ። አዎ ታዲያ የሆነ ነገር ትዝ ብሎኝ ምናምን እህቴ ነበረች እና ከእሷ ጋር አብረን እንሰራው የነበረው ነገር ትዝ ብሎኝ ነው የሳቅኩትኝ ብያታለሁኝ። ግን ልጅቷ ከዛ በኋላ አክሰፕት አድርገዋለች። ከዛ በኋላ እሷ እንትን አትልም ብታየኝም፣ ሴትዮ ግን በጣም ነው የምትፈራው። ሰውየው እኔን እንትን ይላታል፣ ያታላታል። ልጅ ነሽ ምናምን አይነት ነገር ሰውየው ያታላታል። ኧረ የፈለገ ልጅ ብሆን እኔ አባቴ እኮ ነው ሲጀመር። ኧረ ቢስሚላ አይታሰብም። የምር በጣም ነውር ነው፣ አይታሰብም። ደግሞ ይኸውላችሁ አንዳንድ አበሻ ሴቶች ሸቃሎች እረፉ፣ የመዳምን ባል እንዳትወስዱ እረፉ። የእውነት ኧረ እረፉ ወላሂ ስራችሁን ብቻ ስሩ። ከእነሱ ጋር ለምንድን ነው ሲጀመር? እኔ ትእዛዝ ስቀበል እንኳን አይደለም እንዲህ ቀና ብያ ላይ መሬት እያየ ነው ትእዛዝ የሚቀበለው። እንግዲህ የሚያየው እንትን የሚያወራው አፉ ነው እንጂ አይኑ ምናምን ፊቱ ምናምን አይደለም። ሶ እኔ ትእዛዝ ስቀበል የሚያዘውም አካል ከትእዛዝ ውጪ አያወራም። ልጁ ለምሳሌ ሰውየው በጣም በስነ ስርዓት ነው ተከባብረን ነው ወጥተን የምንገባው የምንኖረው። እኔም ከትእዛዝ ውጪ ምንም አላወራም። ትእዛዝ ከመቀበል ውጪ እኔም ምንም አላወራም። እሱም ልክ እንደዛው እና ግን እኔ አልፈርድባትም፣ በሴትዮ አልፈርድባትም። ብትጠነቀቅም ለሌላ ሰራተኛ አሁን እኔ እንደዚህ አይነት ነገር እንደሌለብኝ ጠንቅቃ ታውቃለች። ግን ሌላ ሰራተኞች ሲመጡ አንዳንድ ሰዎች አሉ ኖርማል ነው ላይክ ችግር የለባቸውም። ከጠየቃቸው ያገባሉ፣ ሌላም ነገር ያደርጋሉ። በአይኔም ያየሁት ነገር አለ። በዘመድ በእነሱ በሚኖሩባቸው ሰዎች ዘመድ ያጋጠመ ነገር አለ። ግን ከዛም አንፃር ነው እሷን አልቀየምም።
እኔ ላስተላልፍ የፈለግኩት እረፉ። እንደዚህ አይነት ነገር ቢጠይቃችሁ ራሱ እምቢ በሉ። አይን እንትን ኢቭን ሰውየው ሲያዛችሁ ሲጠራችሁ መሬት መሬት እየሰሙ እያያችሁ እንትን ትእዛዙ ተቀበሉ። አደራችሁ እንዲቀና ብላችሁ እንዳታዩ። እነሱ በእንትን በባህላቸው የሚመጣባቸው ሰዎቹ ማለት ነው። በባህላቸው የሚመጣባቸው ሰራተኛ ማለት ነው። የፈለገ ጎበዝ ብትሆኝ ባለሙያ ብትሆኝ ጸባይሽ በቃ ኤቭሪቲንግ ሁሉ ነገርሽ አክቲቭ ብትሆኝ ማለት ነው። ያ ነገር ትንሽ ነገር ብታይብሽ አትፈልግሽም፣ ወላሂ አትፈልግሽም። እንደውም በሆነ በቃ በሌላ በጸባይ አድርጋ እንድትሄጂ ከእሷ እንድትርቂ ከእሷ ቤት ሌላ ጋር እንድትሄጂ ወይም ደግሞ ሀገር እንድትሄጂ ታሳምንሻለች። ይሄ ነገር ካገኘችብሽ ትንሽ የጥኒት ካገኘችብሽ ሀገር እንድትሄጂ ትጠይቅሻለች። ወይንም ደግሞ ከእሷ ቤት እንድትወጪ በጸባይ አድርገን ሳትነቂባት ለማውጣት ትሞክራለች ማለት ነው። ሳትነቂባት ለማውጣት ትሞክራለች እና እንትን 6 ደቂቃ ነው። አመት አላወራውም። እስከመጨረሻ አዳምጡት። በተረፈ ዩቲዩቤን ሰብስክራይብ አድርጉ። በፈጠራችሁ ሰብስክራይብ አድርጉ፣ ላይክም አድርጉ፣ ሼርም አድርጉ። በቃ ሁሉም ነገር አድርጉ። አበረታቱን። ያው እኔ የአንድ ሚዲያ ወጥቻለሁኝ። ኢንሻአላህ እጠቀምበታለሁ እሰራበታለሁ ብዬ ነው የከፈትኩት። ኢንሻአላህ ሀገር ስሄድ ደግሞ የበለጠ እሰራለሁ። ቢዝነስ አሁን አይመችም። እዚህ ቤት ስኖር አልተመቸኝም። ብዙም ጊዜ እንትን ቪዲዮ አልለቅም። አሁን እንትን ቪዲዮ እስከመጨረሻ አዳምጡ። አመት አላወራውም። 6 ደቂቃ ነው ያወራሁት። ኦሬዲ ወደ 7 ደቂቃ ሊሞላ ነው እና ባይ እወዳችኋለሁ።